ሰላም ዛሬ ደግሞ አጠር ያለች ልቦለድ ይዤላችሁ መጥቻለሁ። አብራችሁ ነው። በአንድ ወቅት ተራራማ በሆነች መንደር ውስጥ ካሌብ የተባለ ጎበዝ የሙዚቃ መሳሪያ ሰሪ ይኖር ነበር። ካሌብ የሚሰራቸው በገናዎች ድምጻቸው በጣም ልዩ ከመሆኑ የተነሳ ሰዎች የመላእክት ዜማ ይሉታል። ካሌብ አንድ ትልቅ ምኞት ነበረው። እሱም በህይወት ውስጥ ከሁሉም የሚበልጥና የሰውን ልብ የሚፈውስ ድምጽ ያለው በገና መስራት። ለአመታት ደከመ ተጋ። በመጨረሻም ከጥሩ እንጨትና ከሐር ክር የተሰራ ድንቅ በገና አዘጋጀ። ነገር ግን ያን በገና ለህዝብ ሊያሳይ ጥቂት ቀን ሲቀሩት በድንገት በደረሰ አደጋ በገናው ተከስክሶ ተሰበረ። ካሌብ ተስፋ ቆረጠ። ድካም ሁሉ ከንቱ ሆኖ ቀረ። ማልቀስ ጀመረ። በዚያ መንደር ውስጥ ሶሊያና የምትባል አንዲት ደግ ሴት ነበረች። የካሌብን ማዘን አይታ ወደ እርሱ መጣችና እንዲህ አለችው፣ ካሌብ የተሰበረው እንጨት እንጂ ያንተ ጥበብ አይደለም። እውነተኛ ዜማ የሚወጣው ካለቀ በኋላ ሳይሆን በሂደቱ ውስጥ ከምታሳየው ጥንካሬ ነው። ካሌብ በንግግሯ ተበረታቶ የተሰባበሩትን እንጨት ቆራጮች መሰብሰብ ጀመረ። ነገር ግን እንደ ድሮው አድርጎ አልገጣጠመውም። ይልቁንም የተሰበሩትን ቦታዎች በወርቅ ቀለም እየቀባ አዲስ ቅርጽ ሰጣቸው። በገናው ሲያልቅ ከድሮ የበለጠ ውብ ሆኖ ወጣ። በዓሉ ቀን ደረሰ። ካሌብ በገናውን ይዞ መድረክ ላይ ወጣ። ጣቶቹን በክሮቹ ላይ ሲያሳርፍ ከመቼውም ጊዜ የበለጠ ጥልቅ የሚመስጥና ልብን የሚያረጋጋ ድምጽ ወጣ። ህዝቡ ሁሉ በዝምታ ተዋጠ። በገናው የተሰበረው በገና ሳይሆን የድሉ በገና ነው ተባለ። ካሌብ ያን ዕለት አንድ ትልቅ ነገር ተረዳ። ህይወት አንዳንዴ ትሰብረናለች። ነገር ግን ያስብርባሪ በትዕግስትና በጥበብ ሲገጣጠም ከመጀመሪያው የበለጠ ጠንካራ የሚያደርግ ማንነት ይፈጥራል። የሰው ልጅ ልክ እንደ በገና ነው። አንዳንዴ በፈተናዎች እንሰበራለን። ነገር ግን ያስብርባሪ ውበታችንን አይቀንሰውም። ይልቁንም በእነዚህ ስንጥቆች ውስጥ ነው የጥንካሬያችን ብርሃን ወደ ውጭ የሚያመጣው። እውነት ነው። አንዳንድ ጊዜ እውነት ለመናገር ሁላችንም የሆነ ነገር ሲደርስብን የሆነ ፈተና ሲደርስብን ያለ መጨረሻ የሆነ ይመስለናል። በቃ እኔ ፈጣሪ ጋር ነው ግጥምጥም የምለው። በቃ እንዲህ ልክ ወዲያው መልስ የሚመልስልኝ ይመስል ከዛው ነው ፍጥጥ ብዬ የምጠይቀው። የኔ ትዕግስት የለኝም። የሆነ ነገር ከተበላሽብኝ ከዛ በኋላ እድል ያለኝ አይመስለኝም። እና ግን እግዚአብሔር ለሁሉም ነገር ያመቻችልኛል። እኔ በጣም ብዙ አስቀይመዋለሁ ምን እለዋለሁ፣ ግን እግዚአብሔር መልሶ የተበላሽብኝን ነገር ለሌላ ነገር መንደርደሪያ ነው የሚያደርግልኝ። ለምሳሌ የሆነ መጥፎ ስራ ሆኖ ግን እየተሰቃየሁበት ምናምን በቃ ጊዜ ለማለፍ ብዬ እየሰራው ልክ ያንም አይሆን ብሎ ልክ ለምሳሌ ከዛ ስራ ስባረር እግዚአብሔር ከዛ የተሻለ ስራ ይሰጠኛል። የሆነ ነገር አይሳካልኝ ሲል ከዛ የተሻለ ነገር ይሰጠኛልና አንዳንድ ጊዜ ስንሰበር፣ ስንወድቅ፣ ስንታመም ስንል በዛ ነገር ከማማራር ይልቅ በዛ ነገር ከመበሰጫጨት ይልቅ ፈጣሪያችን እንዲያስተካክልልን መለመን፣ መጠንክሮ መስራት፣ ጠንክሮ መጸለይ ነው እውነት ለመናገርና ይሄ ታሪክም እንደዛ ነው። አሁን እሱ የዛኔ በቃ ተሰበረብኝ፣ በቃ ከዚህ በኋላ ተስፋ የለኝም ምናምን ብሎ ትቶት ቢሆን ኖሮ እስካሁን ድረስ ይሄኛውን በገና አይሰራም ነበረ። በመጀመሪያው ተስፋ ቆርጦ ቢሆን ግን በተሰባበረው ቀጣጥሎ እሱ ቆንጆ በገና ሰራና እኛ ህይወታችን ውስጥ የተበታተነብንን ነገር የጠፋብንን ነገር እንዴት እያስተካከልን ነው፣ እንዴት እየሰራን ነው። እና በቃ ይዟችሁ ጠንክሮ። የዛሬ ታሪካችን የነበረ ስለተከታተላችሁኝ አመሰግናለሁ። ባይ